ጡረተኞች ሀገር፣ ስራን፣ ህዝብን ወዳድ ጉልበት ዕውቀታቸውን ለራሳቸው ሳይሰስቱ ለሀገር እስከ መጨረሻዋ የደም ጠብታ መስዋዕት ያደረጉ እንዲሁም ወግን፣ በዓልን፣ ስራ ወዳድነትን እንደ ውርስ ቅርስ አድርገው ለትውልድ ያስረከቡ ድንቅ ምሁር ናቸው። ለዚህም እነዚህ ልባም ሊከበሩና እንደ ልፋታቸው መጠን በሰላምና ሁሉ ተሟልቶላቸው ሊኖሩ ይገባል። ታዲያ የጡረታ ደሞዝ ጭማሪን በሚመለከት ከሰሞኑ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አዲስ በወጣው የ9 ወራት ሪፖርት ስለ ጭማሪው ተግባራዊነት ትልቅ እርምጃዎችን መውሰዱን አረጋግጧል። እንዲሁም ደግሞ በ8 የሀገሪቱ ከተሞች የሚገኙ ዘመናዊ ህንፃዎች ገቢያቸው ሙሉ በሙሉ ለጡረተኞች የኑሮ ማሻሻያ እንዲሆን ተወስኗል በሚሉ ጉዳዮች ባጋራናችሁ መረጃ በርካታ ጥያቄዎች ከእናንተ ደርሰውናል። በዛሬው መረጃችንም ታዲያ እነዚህ የእናንተን ጥያቄዎች መነሻ አድርገን ዘርዘር ያሉ ጉዳዮችን ይዘን ቀርበናል። በሌላኛው መረጃችን ደግሞ የደሞዝተኛው ማህበረሰብ እየተጋፈጠ ያለውን ከፍተኛ የኑሮ ውድነትና የኢኮኖሚ ጫና ለመቀነስ በደሞዝ ላይ የሚጣሉ የግብር መጠን በአስቸኳይ ሊሻሻል እንደሚገባ ጥሪ ቀርቧል። ሰላም ጤና ይስጥልን ውድና የተከበራችሁ የብርሃን ሚዲያ ተከታታዮች እንደምን ቆያችሁ? በዛሬው ዝግጅታችን ከዚህ ቀደም አጋርተናችሁ የነበረው ስለ ጡረታ አበል ጭማሪ ያለንንና የእናንተን ጥያቄ ተቀብለን መልስ ሊሆን ይችላል ብለን ያሰብነውንና በደሞዝ ላይ ስለሚጣለው የግብር መጠንን አስመልክቶ የወጣውን መረጃ የምናጋራቸው ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጭማሪውን እየተጠባበቁ ላሉ ለሚመለከታቸው ጡረተኞች እንዲዳረስ ሼር ያድርጉ። ቪዲዮውን ላይክ በማድረግ መከታተል ይጀምሩ። ወደ ጉዳዩ ገባው። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ9 ወራት የስራ አፈጻጸም ሲገመግም ዋና የተቋሙ ተልዕኮ ለጡረታ አበል ጭማሪ ተቋሙን ዝግጁ ማድረግ ነው ማለቱ ይታወሳል። ታዲያ በቅርቡ የጡረታ አበል ክፍያ ማስተካከያ ተደርጓል። ይሁን እንጂ ይህ በአስተዳደሩ በቂ እንዳልሆነም ይታመናል። የጡረታ ባለመብት የአበል ክፍያ በማሻሻል ደረጃ በደረጃ ከድህነት ወለል ማውጣትና ለጡረታ ባለመብቶች የምናደርገውን ክፍያ ለማሻሻል እንዲሁም ተጠቃሚነታቸውንም ለማረጋገጥ ግባችን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና አግኝተው እርካታቸው እንዲረጋገጥ ማድረግ ነው ይላል የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ የሆኑት አቶ ሸጎ ኬሎ። ተቋሙ አሁን ያስመዘገበውን ውጤት ለወደፊት ስራዎቹ እንደ ትልቅ መነሻ እንደሚያገለግልና አስተዳደሩ አሁን ካለበት ተራ አገልግሎት ሰጪነት ወጥቶ የበርካታ ጡረተኞች ህይወት የሚቀየር አቅም ላይ መድረሱንም አብስረዋል። ይህ ብስራት ታዲያ ለጡረተኞች የሚሰጠው ትርጓሜ የጭማሪ ጉዳይ ከወሬ ባለፈ በተግባር ሊፈጸም የመጨረሻው ምዕራፍ ላይ መድረሱንም ማሳያ ነው። ብዙ ጊዜ ታዲያ የጡረታ ጭማሪ ሲታሰብ በወረቀት ላይ የሚወሰነው የቁጥር ለውጥ ብቻ ተደርጎ ሊወሰድ ይችላል። ነገር ግን እውነታው ከዚያም የዘለለ ነው። አንድ ጊዜ የጡረታ ጭማሪ ተግባራዊ ለማድረግ እጅግ ውስብስብ የሆኑ የሂሳብ ስሌቶች፣ መረጃ ማመሳከሪያዎችና የቴክኒክ ዝግጅቶች ያስፈልጋሉ። ታዲያ አስተዳደሩ ባለፉት 9 ወራት ሰራተኞችን በስልጠናና በአደረጃጀትም ለዚሁ ጭማሪ ሲያዘጋጅ መቆየቱን ይጠቅሳል። ይህ ማለት ጭማሪው በሚደረግበት ወቅት የሚፈጠረውን ከፍተኛ የደንበኞች ፍሰትና የጥያቄ ብዛት ለማስተናገድ የሚያስችል የሰው ኃይል በአሁኑ ሰዓት ዝግጁ ነውም ብሏል። የጡረታ አበል ክፍያ ያለምንም መጉላላት ለባለመብቶች እንዲደርስና አሰልቺ የሆኑ አሰራሮች ተወግደው ፈጣንና ቀልጣፋ ስርዓት መተካትም ይኖርባቸዋል ተብሏል። በመሆኑም ታዲያ አስተዳደሩ የጡረተኞች ደሞዝ ጭማሪን በተመለከተ አሁን ካለው የገበያ ሁኔታና የኑሮ ውድነት አንጻር በተለይም ዝቅተኛ የኑሮ አበል የሚከፈላቸው ዜጎች ህይወታቸው ፈታኝ የሆነ በመምጣቱ የጡረታ አበል ለማሻሻል ወይንም ጭማሪ እንዲደረግ ሰፊ የሆነ የጥናት ሀሳብ ቀርቧል። በማህበራዊ ዋስትና ህጉ መሰረት ታዲያ በየ3 ዓመቱ የጡረታ አበል ማሻሻያ ለማድረግ የሚያስችል የጥናትና የውሳኔ ሀሳብ ለሚኒስትሮች ምክር ቤት የማቅረብ ኃላፊነት ስላለበትም ይህንኑ የተመለከተ የጥናት ሰነድ መዘጋጀቱን ነው በሪፖርቱ የተጠቀሰው። በሪፖርቶችና በውይይቶች ላይ በከፍተኛ ደረጃ አጽንኦት የተሰጠው ሀሳብ
አጠቃላይ ጭማሪ ከመደረጉ በፊት በአሁኑ ወቅት ዝቅተኛ የጡረታ አበል የሚከፈላቸውን ዜጎች መነሻ ክፍያ ከፍ ማድረግ በሚቻልበት ሁኔታ ላይ ነው። ታዲያ በሪፖርቶቹ ላይ የጡረታ አበል ጭማሪ መደረግ እንዳለበት በሀሳብ ደረጃ በሰፊ የታመነበትና ጥናቶች የተደረጉበትም ቢሆን ይፋዊና የመጨረሻ የጭማሪ ውሳኔ እንዲሁም የመተግበሪያ ጊዜ የሚወሰነው በሚኒስቴሮች ምክር ቤት አጽዳቂነት በመንግስት የፋይናንስ አቅም ላይ ተመስርቶ በመሆኑ የቀረበው ሪፖርት በሚኒስትሮች ምክር ቤት ሲጸድቅ ወዲያውኑ ተግባራዊ እንደሚደረግ አስተዳደሩ አስታውቋል። በሌላ በኩል ከነሐሴ 1 ጀምሮ ጡረታ የሚወጡት ጭማሪ ይመለከታል ወይ ለሚለው በአጠቃላይ ጡረታ አበል ጭማሪ ሲደረግ አዲስ ጡረታ የሚወጡ ሰራተኞችም በተዘዋዋሪም ሆነ በቀጥታ ይመለከታል። ይሁን እንጂ ጭማሪው አዲስ ጡረተኛ ላይ የሚተገበርበት መንገድ ቀደም ሲል ጡረታ ላይ ከቆዩ ሰዎች ትንሽ እንደሚለይም አስተዳደሩ ገልጿል። ስለሆነም አዲስ ጡረታ የሚወጣ ሰው በስራ ላይ በነበረበት ወቅት ይከፈለው የነበረው ደሞዝ አነስተኛ በመሆኑ ምክንያት የሚሰላው የጡረታ አበል ከመንግስት ዝቅተኛ የወለል መጠን በታች ከሆነ አዲሱ ጭማሪ ወዲያውኑ ይመለከተዋል። ለምሳሌ አዲሱ ህግ ዝቅተኛው የጡረታ አበል 2500 ይሁን ካለና በአዲሱ ጡረተኛ ስሌት የወጣው 1800 ከሆነ ግለሰቡ በቀጥታ አዲሱን ወለል ማለትም 2500 እንዲያገኝ ይደረጋል። ስለሆነም የጡረታ አበል የሚሰላው አንድ ሰራተኛ ጡረታ ከመውጣቱ በፊት በመጨረሻዎቹ 3 ዓመታት ይከፈለው የነበረውን አማካኝ የወር ደሞዝ መነሻ በማድረግ ነው። መንግስትም ታዲያ አጠቃላይ የመንግስት ሰራተኞች የደሞዝ ማሻሻያ ካደረገ በስራ ላይ ያለው ሰራተኛ ደሞዙም ከፍ ይላል። ይህ ደሞዝ ከፍ ማለቱ ደግሞ ሰራተኛው ወደ ጡረታ በሚገለልበት ጊዜ የሚሰላው የጡረታ አበል ቀድሞ ከነበረው የተሻለና ከፍ ያለ እንዲሆንም ያደርገዋል። ታዲያ ጭማሪው በይፋ ከጸደቀበት ቀን ጀምሮ አዲስ ጡረታ የሚወጡ ሰዎች በሙሉ በአዲስ አሰራርና መነሻ መሰረት ነው የሚስተናገዱት። ስለዚህ ጭማሪው ነባርንም ሆነ አዲሶቹን ጡረተኞች በእኩልነት ያቅፋል ማለት ነው። ሌላው እንግዲህ ለግል ድርጅት ጡረተኞች ይህ ጭማሪ ይመለከታል ወይ የሚል ጥያቄ ሲሆን እንደ አስተዳደሩ ሪፖርት ከሆነ አዲሱ የጡረታ ደሞዝ ጭማሪ የግል ድርጅት ጡረተኞችን ሙሉ በሙሉ ይመለከታል። ብዙውን ጊዜ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የጡረታ ጭማሪ ጥናቶችን ሲያደርግ የኢፌዴሪ ማህበራዊ ዋስትና ኤጀንሲ ወይንም ባለስልጣንን ሁለቱንም የጡረታ ፈንዶችን ማለትም የመንግስት ሰራተኞችንና የግል ድርጅት ሰራተኞችን አቅፎ ነው የሚሰራው። ታዲያ የግል ድርጅት ጡረተኞችን የሚመለከትበት ዋና ዋና ምክንያቶችና አሰራሮች የሚመለከቱት ናቸው። የመጀመሪያው የህግ እኩልነት ወይንም ደግሞ የዝቅተኛ ወለል መስተካከልን ስንመለከት በኢትዮጵያ የማህበራዊ ዋስትና ህግ መሰረት በመንግስትም ሆነ በግል ድርጅት ጡረተኛ መካከል በዝቅተኛው የጡረታ አበል ወለል ላይ መንግስት ምንም አይነት ልዩነት የለም። ለምሳሌ መንግስት ዝቅተኛው የጡረታ አበል ከ1244 ብር ተነስቶ 2500 ወይንም 3000 ብር ይሆን ብሎ ከወሰነ ይህ ውሳኔ በግል ድርጅት በኩል ጡረታ የወጡና በጣም ዝቅተኛ አበል የሚከፈላቸው ዜጎች በእኩልነት ያጠቃልላል። ሁለተኛው ራሱን የቻለ የፈንድ አስተዳደር ነው። ምንም እንኳን አስተዳደሩ ወይንም ባለስልጣኑ አንድ ቢሆንም የፕራይቬት ወይም የግል ድርጅት የጡረታ ፈንድ ግን ራሱን ችሎ የተደራጀና የራሱ ከፍተኛ ሀብት ያለው ነው። ታዲያ ጭማሪው በሚጠና ጊዜ የዚህ የግል ድርጅቶች የጡረታ ፈንድ የሚከፈል አቅም አብሮ የሚጠና በመሆኑ ፈንዱ አቅም እስካለው ድረስ ለግል ድርጅት ጡረተኞችም ጭማሪ ይደረጋል። ሶስተኛው በአዋጅ የሚመጣ ውሳኔ መሆኑን ነው። ማንኛውም የጡረታ አበል ማሻሻያ የሚኒስትሮች ምክር ቤት በአዋጅ ወይም በደንብ ደረጃ የሚወጣ በመሆኑ ህጉ በሀገሪቱ ውስጥ ያሉትን ሁሉንም ህጋዊ ጡረተኞች የመንግስት ሊሆን ይችላል የግል ተቀጣሪ የነበሩትን እንዲያካትት ተደርጎ ነው የሚደነገገው። በአጠቃላይ የመንግስት ሰራተኞችም ሆኑ የግል ድርጅት ሰራተኞች በህጋዊ መንገድ የጡረታ መዋጮ ሲቆረጥላቸው የነበሩና አሁን የጡረታ አበል የተከፈላቸው ያሉ ዜጎች በሙሉ የዚህ ጭማሪ ጥናትና ውሳኔ ተጠቃሚ እንደሚሆኑም አስተዳደሩ በሪፖርቱ አስታውቋል። ሌላውና አብዛኞቻችሁ የጠየቃችሁት ጥያቄ ጭማሪው ምን ያህል ነው የሚል ነው። በይፋዊ ሪፖርቶች እና በተደረጉ ጥናቶች መሰረት ጭማሪው በትክክል ስንት በመቶ ወይም ደግሞ ምን ያህል የገንዘብ መጠን እንደሆነ የመጨረሻው ቁጥር እስካሁን በይፋ አልተጠቀሰም። ይሁን እንጂ ከተቋሙ የጥናት አቅጣጫዎችና ከዚህ ቀደም ከነበሩ አሰራሮች በመነሳት የጭማሪውን ግምት በተመለከተ የሚከተሉት ዋና ዋና መላምቶችና መዋቅሮች ተነስተዋል። የመጀመሪያው የዝቅተኛ ወለል ከፍተኛ ጭማሪ ነው። ጥናቱ እንደሚለው በዋናነት ትኩረት ያደረገው በአሁኑ ወቅት በጣም ዝቅተኛ የጡረታ አበል ወይም በወር ከ1244 ብር ገደማ የሚከፈላቸው ወገኖችን ማሻሻል ነው። ይህ ግምቱ ታዲያ ዝቅተኛ ወለል አሁን ካለው የኑሮ ውድነት አንጻር እስከ እጥፍ ወይም ከዚያ በላይ ለምሳሌ
ከ2500 ወይም ደግሞ እስከ 3000 ብር ከፍ ሊደረግ እንደሚችል የተለያየ ግምቶች ተቀምጧል። ሁለተኛው ደግሞ የደረጃ በደረጃ ጭማሪ ነው። ሁልጊዜም የጡረታ ደሞዝ ጭማሪ ሲደረግ ለሁሉም እኩል ፐርሰንት አይሰጥም። አነስተኛ ተከፋዮች ከሆኑ ከፍተኛ የስንት ጭማሪ ለምሳሌ 50% ወይም እስከ 100% ጭማሪ ያገኛሉ። ከፍተኛ ተከፋዮች ከሆኑ ደግሞ ቀድሞ የተሻለ ደሞዝ ለሚወስዱ ጡረተኞች ቀደም ሲል ዝቅ ያለ የስንት ጭማሪ ለምሳሌ ከ10% እስከ 20% ይደረጋል። ይህ የሚሆነው ታዲያ የፈንዱን አቅም ላለማናጋት ነው ተብሏል። ሶስተኛው የማይክሮ ኢኮኖሚ ማስተካከያ ወይም የደሞዝ ጥናት ትስስር ነው። መንግስት በአጠቃላይ በመንግስት ሰራተኞች ላይ ሊያደርግ ካሰበው የደሞዝ ስኬል ማሻሻያ ጥናት ጋር የጡረታው ጉዳይ የተያዘ ነው። ስለሆነም ሰራተኛው ላይ የሚደረገው የጭማሪ መጠን ሲያልቅ የጡረታውም ጭማሪ በዚያው ልክ ተመጣጣኝ ተደርጎ ቁጥሩ ይፋ ይሆናል። የጥናት ሰነዱ ለሚኒስትሮች ምክር ቤት ቀርቦ የመጨረሻው የፖለቲካና የፋይናንስ ውሳኔ ሳያገኝ አስተዳደሩ ቀድሞ ቁጥሩን ይፋ ካደረገ በገበያው ላይ ያለው የዋጋ ንረት ሊባባስ ስለሚችል ነው። ስለሆነም ታዲያ ውሳኔው እንደጸደቀ ሙሉ ዝርዝሩ በመንግስት መገናኛ ብዙሃን በይፋ ይገለጻልም ተብሏል። ሌላኛው መረጃችን የደሞዝተኛውን ጫና ለማቃለል የታክስ ማሻሻያ እንዲደረግ በትናንትናው ዕለት ጥሪ ቀርቧል። የደሞዝተኛው ማህበረሰብ እየተጋፈጠ ያለውን ከፍተኛ የኑሮ ውድነትና የኢኮኖሚ ጫና ለመቀነስ በደሞዝ ላይ የሚጣለው የግብር መጠን በአስቸኳይ ሊሻሻል እንደሚገባ ተጠቁሟል። ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝ ላይ ከፍተኛ የግብር መጠን የምትጥል ሀገር መሆኗን የፕራግማ ካፒታል መስራችና ዋና ስራ አስፈጻሚ የሆኑት አቶ መሪድ ፍቅረ ዮሐንስ ተናግረዋል። ይዞም አሁን ባለው የኑሮ ውድነትና የገበያ ሁኔታ ይህ አሰራር ለደሞዝተኛው እጅግ አዳጋች መሆኑን በመጥቀስ ደግሞ እንዲፈተሽ ጠይቀዋል። አጠቃላይ የዋጋ ግሽበቱ ወደ 14% ዝቅ ማለቱ ቢገለጽም በከተሞች በተግባር ላይ ያለው የኑሮ ጫናና በደሞዝተኛው ላይ እጅግ የበረታ መሆኑን እንደገለጹ ኢትዮ ኤፍኤም ዘግቧል። በተጨማሪም ከውጭ የሚገቡ ሸቀጦች ዋጋ መናርም የሀገር ውስጥ የኑሮ ውድነቱን ይበልጥ እያባባሰው እንደሚገኝ ዋና ስራ አስፈጻሚው አስረድተዋል። በሌላ በኩል መንግስት እየታየ ያለውን የኢኮኖሚ መዋዠቅን ለመቆጣጠር ጥብቅ የገንዘብ ፖሊሲን ጨምሮ የተለያዩ የኢኮኖሚ ማረጋጊያ ስልቶችን ተግባራዊ እያደረገ እንደሚገኝ መግለጹ ይታወቃል። ውድና የተከበራችሁ ተከታታዮቻችን ለዛሬ የያዝነው መረጃዎች እስካሁኑ ነበሩ። ያላችሁን ሐሳብ፣ ጥያቄዎች ወይንም ጥቆማ በኮሜንት መስጫ ላይ አስፍሩልን። እኛም ተከታትለን መረጃዎችን አጠናክረን እናደርሳችኋለን። በየጊዜው የምናደርሳችሁ መረጃዎች እውነተኛና ታማኝ ሆኖ ካገኙ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በሌሎች ወሳኝ ጉዳዮችና ወቅታዊ መረጃዎች እስክንመለስ ሰላም ቆዩልን።